ከቤተሰቦች እሷና እኔ ተደራድረናል። በዛ ነገር ይኸውልሽ እስካሁን የደረስነው ገንዘብህን አገኘክ። ኧረ በእናትሽ አዳምጪኝ። እሷን ራቆት ፎቶ ሰተክ አንተን አምና እሷ ስለምትፈልግ ከአንተ ጋር ሄዳ ተኛች ወለላ። ከዛ በኋላ አንተ ለክፉ ቀን ብለክ ቪዲዮ ቀረጽካት። ከዛ ብሩን የበላውን ደላላ እየከሰሳችሁ በህግ የተያዘ ጉዳይ አብረሃል እንደ ወንድ ልጅ ጠንካራ ሆነ በህግ ድረስ ከመሄድ እዚህ ዱባይ ላይ ምን አምጥታችኋል? ሴት ልጅ በራቆት ፎቶ ማስፈራራት ጀምራችኋል። ያ ደግሞ አይሆንላችሁም፣ አይሳካል። ለምን 1 ሚሊዮን ገንዘብ አትበላህም? እሷን ፎቶዋን ይዘህ ማሸማቀቅ አትችልም። አንደኛ እሷን ብስብስ ባለጌ ወራዳ ስለሆነች ነው እዚህ ኢማራት ላይ ያለ ጋብቻ ሄዳችሁ አትሰሚ። ሌላ ደግሞ ብሬ ሌላ ደግሞ እሷን አስገደደችኝ አጣጣችኝ ምናምን አንተ ራስህን አታውቅም። ታዲያ ፎቶ ያነሳ አንተ ነህ። ምስክር አለኝ። ለምን ምስክሬን አትቀበሉኝም? ኖ ልንገርህ። እሺ ፎቶ ያነሳው ማን ነው? አንተ ነህ። እሷ አይደለችም። በሰዓቱ የነበሩ ሰዎች ምስክር አሉ። ለምን ምስክሮች አብራችሁ ማለት አልጋ ላይ ማለት ምስክር ነበረ እንዴ? ኧረ ተው። ከዛ በፊት የነበረኝ ነገር ከዛ አብረን ያመሸንባቸውን ሰዎች ወይም ብር ስሰጣት ሙሉ ብር የራሴ ብር እንደሆነ ፍቅረኛሞች እንዳላደለን የሚመሰክሩ ሰዎች አሉኝ እያልኩ ለምንድነው እኔ ድምጽ የማይሰማው? ባለፈው ጠይቄ ምስክር የለኝም አላልክም እንዴ? ጨራሹ እዚህ ደረጃ ደርሳችኋል እንዴ? ባለፈው ሰው አባስል ምንም አይነት ምስክር የለኝም ከጓደኛዬ ነው ከወንድሜ በስተቀር አላልክም እንዴ? መጣከር ያክስት ልጆች ስለሆኑ ያክስት ልጆች ስለሆኑ ሁለቱ በቤተሰባቸው መካከል እንዳልገባብ ነው። እኔ ግን እሷን አስጠንቅቄ ምንም ችግር የለም ወይ ለምስክር እናቅርብሽ ስላት አቅርበኝ ችግር የለም ብላኛለች። በሰዓቱ ምንም አይነት በእንደዚህ አይነት ነገር ስንጠይቅ ምንም አይነት ኮንታክት ያቅርባት ልጅቷን ያቅርብና እስኪ ትናገር እንስማ። ምን ጉድ ነው? መሰማት እፈልጋለሁ። ሁለት ሰዎች እንድታስገቡልኝ እፈልጋለሁ። እነሱ ድምጻቸውን ይስጡ። ጋይስ ሶልም ፎሎ አድርጉት። 200 ነው የቀረው። አንድ ሚሊዮን አስለቀቅ ቤተሰቦች እሷና እኔ ተደራድረናል። ወደ ሌላ ችግር ደግሞ ማንንም አይቀበልም። አንተም ራስህ አትቀበልም። ሳሁላላ አንተ እያየህ ኬዙ ማለት መንግስት የያዘው ቀጠሮ እየሰጣችሁ ነው። ያ ሰውዬው ደግሞ እየተጠራ እየተገኘ አይደለም። በስተመጨረሻ ደግሞ ያው ለእናንተ ፍርድ ይፈረድላችሁ ነበረ ማለት ነው። ግን አንተ አሳጠርከው። ምን አገባኝ በቃ አንቺን መልሽልኝ በሚል ያ ያደረከው ደግሞ ስህተት ነው። ማንኛውም ሰው አይቀበልም። ወላ አንተ ለእህትህ አትቀበልም፣ ወላ ማንኛውም ሰው አይቀበልም። አንተ የላክላት ቪዲዮ ማለት አንድ ፎቶ ስክሪንሻት አድርጋ አላት። እኔም አይቼዋለሁ፣ እኔ ጋርም አለ። ገባህ ብሬ? ስለዚህ አንተ ያደረከው ስህተት ነው። ከመጀመሪያ ስህተት ነው ደግሞ የተናገርከው።